በልጅነት የተለይቼ ሄድኩኝ። ከዛ ወደ ስደት በቃ እናቴን እንኳን ብንም ባይቻት አልጠገብኩም። ከዛ በቃ ከዛ እሷንም ሳላጠፋት አሁንም ተመልሼ ወደ ስደት ካልሄድኩኝ እነዚህ ልጆች በምንድን ነው የሚያድጉት? ለራሴም እንዴት አድርጌ ነው የምኖረው እያሰርኩ ቆም ብዬ ከዛ ተነስቼ መጀመሪያ ቤሩት የላከኝ ደላላ አለኝ። እሱን ሳነጋግረው በቃ አሁን ወደ ዱባይ ልጆቹ ወደ ዱባይ ሄዱ ነው በብዛት ወደ ዱባይ ልክሻለሁ አለኝ። ከዛ ይሻልኩኝና ተስማማን። ወደ ዱባይ ኤርኩኝ ወደ ዱባይ ያው 2 ዓመት ከ6 ወር የሰራሁት እንግዲህ በቤት ወጪ ላይ ነው የዋለው። ገብቼ ማን ነው የምጠይቀው ገንዘብን ስለሌለ ዝም ብዬ ሄድኩ። ከዛ ዱባይ ሄጄ 3 ዓመት ጨርሼ 4ኛ ጀመርኩ ዱባይ ከሄድኩ በኋላ። እንደዛ አሁንም እንደነገርኩት የቤቱ ኃላፊ ነኝ። ልጆቹን ማስተማር ወንድሜ ማግባት ነበረበት። ወንድሜ እንዳርኩኝ የቤቱ እቃ በቃ የእናቴ ቤት በሰዓቱ አዲስ ነበረ። እቃ ያስፈልገዋል። እቃ ሞላሁን ቤት ውስጥ ለወንድሜም ለሰርጉ አንዳንድ ነገር እህቴም ልትዳር ነበር። ለሷንም ሰርጓን አሰራውላት። ብቻ ማንኛውም ነገር እኔ ላይ ነው። ማንም ያግዛችሁ ሰው የለም ማለት ነው። እንደዛው እንግዲህ ከብቶቹ በፊት አባቴ እያለ ብዙ ከብት ነበረኝ ብያለሁ። እነዛ ከብቶች እየተሸጡ አለቁ። የለም ከብት የሚባለው ቤት ውስጥ። እናቴ አሁን ልጄ እኔ ድሮ እንደምታውቂ ቤታችን ከብት ብቻ ነው፣ አሁን ምንም ነገር የለንም ስትለኝ ከብቶቹን እየገዛው በሬም ላምም ማንኛውም ከብት እየገዛው ቤት ውስጥ እንትን እላለሁ። ከዛ ብቻ አንቺ በምቾት እንድትኖርልኝ ነው የምፈልገው፣ ለእኔ ምንም ማለት አይደለም እላለሁ። ከዛ ተመልሼ ሲሄድ ገንዘብ በወንድሜ አካውንት ነው የማስገባ። ምንም አይነት አካውንት የለኝም ለራሴ። ከዛ ምንም አይነት አካውንት የለኝም ማየት ነው የምፈልገው እለዋለሁ። ማንኛውም ነገር ይሰራል፣ ምንም አይነት ችግር የለውም ይለኛል። ከዛ በመሀል 3 ዓመት ጨርሼ 4ኛ ጀምሬ ልመጣ ነው እናቴ ላያት እላለሁ ለወንድሜ። ከዛ እንዴ ታዩ በዚህ ሰዓት ለምንድን ነው የምትመጪ? እዛውኒ አሁን እኮ እንደምታይ ሀገራችን ምንም ነገር እኮ እናትሽ እንደሆነች ሁላችንም ሰላም ነን፣ መምጣትም አያስፈልግም በዚህ ሰዓት ለኛ። ለምን እኔ ወጥቼ እናቴን ላገኛት ፈልጋለሁ። እሱ ለካ ያልኩት ነገር በሙሉ የተገዛም ነገር የለም፣ የተሰራም ነገር የለም። ገንዘቡ ተጠፍቷል እንዳለ እንዳልኩት አካውንት የለኝም እኔ። ከዛ የ3 ዓመት ገንዘብ ማለት ነው ጠፍቷል እንዳለ። ከዛ የሆነ ሞተር ገዝቼ እኔ ካሁን በኋላ ለራሴ የሰራሁትን ለራሴ ማጠራቀም ፈልጋለሁ። እንደምታውቅ እኔ መጀመሪያም አዲስ አበባ ሰው ቤት ነው የከረምኩት። የልጅነት ጉልበቴን ጨርሻለሁ። ጉልበት የለኝም አሁን፣ አቅም አንሶኛል። ከልጅነቴ ጀምሬ የጉልበት ስራ ተሰራ ነው የከረምኩት። ልጅነቴን አላየሁትም። እንደዛው ደግሞ ምንም አይነት በቃ አቅም የለኝም አሁን። ስለዛ ይሄንን ሞተር እኛ አካባቢ ደግሞ ሞተር በጣም ገቢ አላት። ይሄ ሞተር ስራና ለእናቴ ለወጪዋ አንዳንድ ነገር ሆነላት። እህቶቼ አደጉ። አሁን በቃ አንዲቷ ትዳር ይዛለች፣ አንዲቷ አድጋ ራሷን ችላለች። በቃ ትንሽዬ ወንድሜ አባቴ ስሞት እናቴ አራስ ነበረች፣ አራስ ናት ብያለሁ። እሱም አድጓል፣ ትምህርት ጀምሯል። ሁሉም በቃ ቦታ ቦታ ይዘዋሉ። ስለዚህ አሁን ካሁን በኋላ ሁላችሁም ራሳችሁ ስለምትችሉ አንተም አግብተሃል፣ ከምስት ጋር ራስን ችለህ ትኖራለህ። እቺ ሞተር አከራይና ለእናቴ አንዳንድ ነገር የሰራችሁ አይደል ለእናቴ ገቢ ይሆንላታል። እኔ ካሁን በኋላ ወደ ራሴ እመለሳለሁ በቃ ብዬ አንድ ሞተር ገዝቼ ሰጠሁት። ከዛ እኔ ትምህርት ቤት ስለምሄድ የእግር ጉዞ ስለማልችል አሁን ለጊዜ በዚህ ይጠቀማለሁ፣ ትንሽ ቆይቼ አከራያለሁ አለች። እሺ
በቃ እሺ ትንሽ ቆይተ ያከራያለን ምንም ማለት አይደለም ብዬ ተውኩት። ከዛ ዛሬ ነገ ዛሬ ነገ ዛሬ ነገ እያል ምንም ነገር ሞተሩን አከራይም ምንም የለም። ሞተሩ በቃ የራሱ አድርጎ ቁጭ አረገ። የሆነ መሬት ገዛውኝ። ያ መሬትም በስሜ መሬቱን መግዛት ከፈለግ በራሴ ስም በኔ ስም ነው መሆን ያለበት የኔ ነው እንድል። ከዛ እሺ ምንም ችግር የለውም ገንዘብ ላኩበት። እሱ መሬቱን ገዝቷል። ከዛ ወዲህ በኔ ስም አልዞርም ምንም የለም። መሬቱም የሱ ነው ቁጭ የገዛዎቹ በሬዎች ምናምን በሬዎቹን እያወጣ ሽጦታል። እናቴን ስጠይቃት በሬውን ወደ ሌላ ቦታ ላይ እርሻ ላኪውና አሁን ላንቺ የሚያርስልኝ ሰው የለም፣ ትንሹ ገና አላደገም፣ ያኛው ደግሞ እንደምታይ አስተማሪ ነው አይችልም፣ ሰዓት የለውም በአጠቃላይ። ስለዛ ወደ ሌላ ቦታ በሬዎቹን ካለች እህል ያመጣላል፣ በሬው እያረሱ ከሌላ ቦታ ማለት ነው። ከዛ እሺ አለች እናቴ። እሱ እሷንም ሳማክር ለኔም ሳይነግር በሬውን እያወጣ ይሸጣል ወንድሜ። ከዛ እናቴ ለኔ አትነግረኝም፣ ምክንያቱም ከነገርኳት ልጄ ትናደዳለች። ሰው ሀገር ነው ያለችው፣ አቅሟን ጨርሳለች እኛ ላይ ምንም ነገር አልነግራትም። ብዙ ጥፋት ያጠፋል እሱ። እሷ እኔን ትደብቀኛለች፣ አትነግረኝም፣ እህቶቼ አይነግሩኝም ይሄ ነው ብሎ። ከዛ እኔ በቃ ይሄ ነገር በቃ ውስጤ ምንም እርካታ አያገኝም፣ ውስጤ ይረበሻል ዝም ብሎ። ተስቼ መሄድ አለብኝ ብዬ ከዛ መጀመሪያ ነግሬው ነበር። ከዛ ወዲህ መልሼ አልተናገርኩም። መጥቼ ቦሌ ስገባ ኢትዮጵያ ናና ውሰደኝ ብቻዬን እስከዛ ድረስ መሄድ ስለምፈራ ማለት ነው። ናና ውሰደኝ እዚህ ደርሻለሁ አልኩኝ። መጣሽ እንዳልሽው? አዎ መጥቻለሁ። ለካ እሱ የሚደብቀኝ ነገር አለ ማለት ነው። ከዛ ያልኩኝ ሲሄድ ማንኛውም ነገር እንዳሰብኩት ያገኘሁት ነገር የለም። ከዛ ገንዘብ የለኝም። 4 አመት ጀምሬያለሁ ማለት ነው። ዱባይ ነው ሰራሁት እንግዲህ ምንም ነገር የለም። ከዛ ሌላ ይቅርና ለእናቴ ይሄን ግዛለህ ለእናቴ ነገር ያስፈልጋታል ብዬ ያልኩት እንኳን ምንም የተስተካከለ ነገር የለም፣ ምንም አይነት ነገር። ከዛ አሁን ለማን ልናገር? ማንን እንጠይቃለሁ? አሁን ለእናቴ ከተናገር የት አለ ያልኩት ነገር ካልኳት ገንዘቡን ካልኩኝ እናቴ ጨጓራ ታማሚ ናት፣ ደም ግፊት አለባት። የሆነ ነገር ከሆነችብኝስ እንደ ድሮ ከታመመችብኝስ እንዴት ሆናለሁ? ከዛ በቃ ህመሜን ሁሉም ነገር ወደ ራሴ ምቃርጌ ያስኩኝና ምን ነገር አልተናገርኩም። ከዛ የሄድኩት ለእረፍት ነው እንግዲህ ሰዎቼ ደርሱ መልስ ነው ትኬት የቆረጡልኝ። አላህ ስረዳኝ ማለት ነው። ከዛ እናቴን በቃ እኔ በጥርስ እስቃለሁ፣ እጫወታለሁ፣ ውስጤ ታሟል፣ ግን ምንም ነገር የለም። ዞር ስል ምንም ነገር የለም፣ የተገዛ ነገር የለም። ከብቶቹ እየተሸጡ አልቀዋል። የት አሉ ያልኩ የገዛዎች በሮቹ የት አሉ? እናቴ ወደ ሌላ ቦታ ልክ ያለው ትለኛለች። ከዛ ትንሹ ወንድሜ ደግሞ እናቴ እኮ አንቺ እንዳትናደጂ ነው እንጂ ምንም በሬ የሚባል ነገር የለም ተሽጧል ይለኛል። ትንሹ ወንድሜ ነው። አዎ መሬቱን የገዛሁት መሬት እሱ ላይ ቤት ሰርቷል እሱ ለራሱ። አሁን ከማን ጋር ላውራ? ማንን ልጠይቅ? ዝም ብዬ ለምን አፌን ማበላሸት ነው አይደል? ከዛ በቃ የሰፈር ልጆች ጓደኞቼ መጀመሪያ ነግሮኝ ነበር፣ አንቺ የህዋ ስለሆንሽ ፍቅር ስላለብሽ ናፍቆ ስላለብሽ ለወንድምሽ ትንገባገቢያለሽ፣ ራስሽን አሳልፈሽ እስከ መስጠት ድረስ ማንኛውም ነገር መስዋዕትነት ስለሱ እየከፈልሽ ትኖሪያለሽ። ለሱ ግን ምንም አይነት ለአንቺ ቦታ የለውም፣ አያስብልሽም። እቺ ሴት ልጅ ናት፣ እድሜው እያለቀ ነው፣ ነገ ምን ያስፈልጋታል ብሎ አያስብልሽም። ተይ ይሉኛል ጓደኞቼ። ዝም በሉ እናንተ። ከአንድ ወንድሜ ጋር ልታጣዩን እናንተ የተነሳችሁ። እኔ የሰው ወሬ አልሰማም ለራሴ በአይኔ እስከማይ ድረስ። የሰው ወሬ ሰምቼ በሰው ወሬ አልሄድም እላቸዋለሁ። እሺ እኛ ልናጣላሽ ሳይሆን ያለውን ነገር ነው የነገርንሽ። የሆነ ቀን ስትመጪ በአይንሽ ታያለሽ ብሎ ልጆቹ ዝም ብላለሁ። እውነትም ሲሄድ ለሱ የተናገሩት በሙሉ በአይኔ ያየሁት እኔ። ከዛ መጨረሻ ላይ እኔ ሲሄድ እንግዲህ ገንዘብ የለም በእጄ የ5 ወር ገንዘብ ብቻ ናት
በእጄ ያጠራቀምኳት እሷን አንዳንድ ልብስ ገዛውኝ፣ አንድ ጫማ ምናምን ለራሴ መቀየሪያ፣ ለእናቴ አንዳንድ ነገር የሆነ መስታወሻ ነገር ይሆንልኛል ብዬ የሶስት ወር ገንዘብ ያጠራቀምኳት እሷ ወርቅ ምናምን ገንዘብ ለራሴ ሲሄድ በቃ አምሮብኛል። እነሱ ገንዘብ እያላት ነው የደበቀችው ምናምን ከምስቱ ጋር ሸኳሸኳሉ፣ ወንድሜና ምስቱ ማለት ነው። እኔ ገንዘብ ከየት አመጣለሁ? በየወሩ እየሰራው እሱ ላይ ነው የምልከው። ከዛ ገና ከመሄዴ እጄ በቃ ከእህቴ ጋር ወደ ልመለስ በቃ ለአንድ ወር ብቻ እንደዛ ነው የቆየሁት። ሁኔታው ምንም እንትን አላለኝም። ወንድሜ በቃ ዘጋኝ። መጨረሻ ማለት አናግረኝም ምን አይልም፣ አኩርፏል። በቃ እኔ በሰዓቱ እሱ አትምጪ የምለኝ ለምንድን ነው? ጥፋቱን በሙሉ እንዳላይ እኔ ቤት እየሰራሁኝ ነው። በዛን ሰዓት ቤት መስራት ልጀምር ነው። ታግይኛለሽ፣ እንዳትመጪ አንተን ነገር ታግይኛለሽ አለኝ። ከዛ አይ ማገዝም ካለብኝ መጥቼ ከተመለስኩ በኋላ ነው እንጂ አሁን አይደለም ብዬ በቃ እሺ ብዬ አስረሳውኝና እኔ በመሀል መጣሁኝ። ተናደደ በቃ የመጨረሻ። ለምን መጣሽ ነው? ለምን መጣሽ ሳታግይኝ ምንም ሳትይ ለምን ጥፋቴን ታያለሽ ለማለት ተናዶ ከምስቱ ጋር የመጨረሻ አኮረፉ። በቃ አኮረፉኝ። እናቴ ቤት እየመጡ ማአዩኝም በኔ ምክንያት ያው ለኔ መናገር ትንሽ ከብዶት ትንሹ ወንድሜ ሁሉንም ምስጢሩን ስለምነግረኝ ትንሹ ወንድሜ ቀጥቀጥ አድርጎ ይገርፈዋል። ከዛ እሱ ከሄደ በኋላ ለምንድን ነው የምመታክ ብሎኝ ብዬ ትንሹን ስጠይቀው ላንቺ ሁሉንም ነገር ስለምነግርሽ ምስጢሩን እኮ በሙሉ ላንቺ ስለምነግርሽ እሱ የሚያደርገውን ነገር ይለኛል ትንሹ። ከዛ በቃ ይሄን ሁሉ እኔ ሁሉን ጉድ ቁጭ ብዬ አልሰማም። አላህ ስረዳኝ እነሱም ደርሶ መልስ ነው ትኬት የቆረጡልኝ። እናቴ አንቺም እንደምትኖሪ ኑሪ፣ እኔ የሁሉም ጉድ ቁጭ ብዬ መስማትም ማየትም አልፈልግም ብዬ 20 ቀን ብቻ ኑሬ ለአንድ ወር ነው የተሰጠኝ ማለት ነው። እህቴ አዲስ አበባ ወደ ቡራዩ አካባቢ ነው አግብታ ያለችው። እሷ ጋር ይርኩኝ። ከዛ ለ10 ቀን እንደዚህ እሷ ጋር ቆይቼ ከዛ ወደ ዱባይ ተመልሼ ይርኩኝ። እኔ አሁን አካውንት አውጥቻለሁ ምናምን ለራሴ ተመልሼ መጣሁ። ከመጣሁ 1 ዓመት ጨርሻለሁ አሁን ማለት ነው። አሁን ያ ሁሉ መስዋዕትነት የከፈልኩለት ወንድሜ እንኳን ሰላም ልለኝ ማለት ነው አለሽ የለሽም ብሎ ዞር ብሎ አያኝም ማለት ነው። እቺ ልጅ አለች የለችም፣ እንዴት ሆነች፣ የሰው ሀገር ነው ያለችው፣ ደክሟታል፣ እንዴት ነው የምለኝ የለም በቃ። ከዛ ከሱም ትምህርት አልወሰድኩም። 2 እህቶቼ ደግሞ አንዲቷ ያገባችው አንዲቷ ደግሞ ቤት ነው ያለችው። እኛ አሁን አንቺ ደክሞሻል፣ ስለደከመሽ ማረፍ አለብሽ፣ እኛ ደግሞ እንምጣና ወደ አረብ ሀገር ላክንና በብርሽ ሰርተን እኛ እናታችን ደግሞ መርዳት አለብን፣ የቤቱን ኃላፊነትና መውሰድ አለብን። እኛ ደግሞ አሁን በተራ አንቺ ብዙ ለፍተሻል፣ አስተምረሽ የሚያገባውን አድረሽ ብቻ ብዙ ነገር ስላረግሹ አሁን ደግሞ እኛ የአንቺን ቦታ ወስደን አንቺ ደግሞ ወደ ራስሽ ተመለሽና ራስሽን እንትን በይ አሉኝ እህቶቼ። ከዛ እሺ ብዬ ለሁሉም ፕሮሰስ ጀመርኩ። ለዚችም ለሁለቱም ማለት ነው። ከዛ ሁለቱንም ተከታታይ ላኳቸው ወደ ሳውዲ። አንዷ መጀመሪያ መጣች፣ ባለትዳር ያልኩት ማለት ነው። መጣች እሷ። እናቴን እረዳታለሁ እኔ፣ አንቺ ማረፍ አለብሽ፣ ትንሹ ወንድሜንም ማሳደግ አለብኝ እኔ። ባንቺ ብር መጥቼማ ምንም አይነት ነገር ድርድር የለም፣ ሁሉንም ነገር ችለሽ ላኪኝ አለች። እሺ ብዬ የሰራዋትን ገንዘብ ለሷ ወረስ ጀምሬላት ላኳት። ስለጋ መጣ እዚህ ሳውዲ ገባች። ጠለባ ቤት ነው እንግዲህ ገብታ እየሰራች እንደዚህ 1 ወር ጨረሰች። ደሞዝ ተቀበለች።